ሙስሊም በክርስቲያን አንድ ነገር መታወቅ አለበት። ፍልስጤን የሚባለው ምድር የሙስሊምና የክርስቲያን ምድር ነው። ዛሬ የክርስቲያን ጳጳሳቶች እንግዲህ አሁን አንድ ሰው የማይገነዘበው ኢትዮጵያን ክርስቲያንስ እንዲያውቅ የምፈልጋቸው ነገሮች ውስጥ በተለይ ይሄ ጭፍን ደጋፊነትና አለማው ካለውቀት ያመነጭ እስራኤል የምትባለው ሀገር በመሰረቱ እስራኤል 1948 የተመሰረተች ሀገር ናት። እስራኤል የሚባል ሀገር አልነበረምም፣ የለም፣ በታሪክም አልነበረም። በኒ እስራኤል ህዝቦች የሚባሉ በታሪክ የዘመናትና የመቶ የሺህ ዓመታት ታሪኮች የነቢያቶች ምድር ነው። እንኳን አንተ እዚህ መካከለኛው ምስራቅ እምነት ከፈለቀበት መሰረት ከተነሳበት ቀርቶ አይደለም ሀገራችን ላይ እኮ ከክርስትና በፊት እኮ አይሁድ ነው የገባው እዚህ ሀገር ላይ። ታሪኩ ይሁን መጀመሪያ አይሁድ ገባ፣ ተከትሎ ክርስትና ገባ። ከክርስትና በኋላ በተወሰኑ መቶ ዓመታት ልዩነት እስልምና መጣ። ይሄው ነው ታሪካችን። ያ የዛ ፍጥጫ 1948 እንግሊዝ ናት እስራኤል የምትባለውን ሀገር እኮ ክርክሩ የነበረው የት እናስቀምጣት የት እንፍጠራት ነበር። ተመርጧል እኮ ኡጋንዳ ተብሎ ነበር ምናምን ተመረጠና የተስፋይቱ ምድር ናት እዚህ ላይ ትፈጠር ተብሎ የተፈጠረች 1948 የተፈጠረች ምድር ናት። እስራኤል የምትባለው ምድር ተፈርጣ በ1948 የነበረውና የዛሬዋን ካርታ ስታይ 78% የፍልስጤንን ምድር ወስደዋል። ይሄ ደግሞ ዓለም ስለ ሰብአዊነትና ስለ ሰው ልጅ እኩልነት የሚያወራ ዓለም ውስጥ ነው የሁሉ ተግባርና ድርጊት የሚካሄደው። ፍትህን የሚያውቅ ስለ ሰው ዘር ምክንያቱም እንዳልኩ ኃይል ነው። ዛሬ ኃይል በተናገረበት ጊዜ እውነት ይጠፋል፣ እውነትን የሚያነሳው እስኪመጣ ድረስ። ምክንያቱም ጉዳዩ የኃይል ጉዳይ ይሆንና ሚዛኑ የኃይል ሚዛን ይሆንና ከዛ ውስጥ የሁሉ ጭፍጨፋ ዛሬ ስለ እንስሳ መብት የሚጨነቅ ስለ ሰብአዊነት እያለ የሚያወራ ማህበረሰብ ዓለም ላይ ባለበት አንቶኒዮ ጉተሬዝ የተባበሩት መንግስታት ዋና ጸሐፊው ማለት ነው ለ75 ዓመታት እየተደረገ ያለው የጭቆናና የግፍ እንትና አገዛዝ መቆም አለበት ብሎ ኦፊሻል ነው ሲል ነው እየተናገረ ያለው። ግን ማን ሰማዋል? ጉዳዩ ዓለም በተዛባ ሚዛን ውስጥ ስለቆመ በመቶ ሺህ የሚቆጠር ህዝብ እየተጨፈጨፈ ቤት ንብረቱን እያጣ ከ20 ሺህ በላይ ህፃናትና ከ20 ሺህ በላይ ሴቶች እየተገደሉ ዝም የሚል ዓለም ስለ አንድ ሰው መብት ሊነገረኝ አይችልም። እውነታው እኔ አሁን መታወቅ ያለበት የእውነትና የሐሰት በተለይ ለኛ ሀገር እንደ ማህበረሰብ ፍልስጤን ቤተልሔም እኮ ያለው ኢየሱስ ክርስቶስ ወይም ደግሞ ሰይድና ኢሳ የተወለዱበት ቤት ቤተልሔም ነው አይደለም? ቤተልሔም እኮ ፍልስጤን ምድር ነው ያለው። ቤተልሔም ውስጥ ያሉ ክርስቲያኖች ናቸው። ዛሬ የያሲር አረፋት ፓርቲ ውስጥ ዋናው ፒኤልኦ ወይም ደግሞ የዋናው የፍልስጤን ነፃ አውጪ ግንባር የያሲር አረፋት ፓርቲ ውስጥ ግማሹ ሊደሮች እኮ ክርስቲያኖች ናቸው። ካቶሊክ ኦርቶዶክስ ናቸው ትልቁ ቁጥር ያላቸው። ለሀገር እኩል ሙስሊሙ ጋር ይታገላሉ። አገር ነው የተወረረው፣ ምድር ነው የተወረሰው፣ ከቀይህ ነው ላፈናቅልህ የተባለው፣ ማንነት ነው የተገፋው፣ ከክርስትና የተባለ እኔ እስራኤል ውስጥ እኮ ዛሬ እስራኤል በምትባለው ግዛት ውስጥ እስራኤል ተብላ በተፈጠረች ግዛት ውስጥ እንደውም ከክርስቲያኑ የበለጠ ሙስሊሙ ይበዛል። 19% ሙስሊም ነው የእስራኤል ዜጋ፣ 19% ክርስቲያን 1% ነው። ክርስቲያን ላይ ምናልባት ከትናንት ወዲያ አይተህ ከሆነ ከኢትዮጵያ እንግዲህ ፈላሻ ተብሎ የሄዱት አይሁዶች ኢትዮጵያን አይሁድስ ማለት ነው ከሞቱ ለዚህ ለእስራኤል ተብሎ ዛሬ እነሱ ለሚያምኑት ለነፃነት ለሚባለው ትግል ለተገደሉት መቃብሮቻቸው ላይ መስቀል የተጻፈበትም ከኛ ከአይሁድ ማንነት ጋር ስለምን ከመቃብሮች ላይ መስቀል ይነሳ የሚል እኮ ትዕዛዝ ነው በካቢኔት ላይ የተወጣው። መስቀል መቃብር ላይ የተለጠፉ መስቀሎችን አንሱ ነው የተባለው በቀጥታ ትዕዛዝ። የሞቱ ለእስራኤል ዋጋ ከፍሏል የሚባሉ ወታደሮችን እኔ ሰው በነፃነት የሚያምን አንድ ነፃ የሆነ ሰው በሀገሩ ላይ መሬቱ ተወስዶ ሀገሩ ላይ ለ20 እና ለ30 ዓመታት አጥር ታጥሮበት እስረኛ ሆኖ የኖረ ማህበረሰብ በዚህ ልክ እንዲኖር የፈቀደን ያሳምናሉ። ታሪካቸው በጣም ያሳዝናል። ዋለ በሬዲስ እንደ ሰው ልጅ ስቶሪውን ስታይ እኔ አንድ ጓደኛዬ ነው ስለ እውነት ከሆነ ሰው መቆም ያለበት መደገፍ መቃወም ሌላ ጉዳይ ነው። አንድ መደገፍ መቃወም ከእውቀት ሲሆን ጥሩ ነው። ስላወቅነው ነገር ነው መደገፍ መቃወም። እኛ በተለይ እንደኛ ማህበረሰብ ሲደግፍህም ሲያደንቅህም ያለ መሰላል ነው የሚሰቅልህ፣ ሲያወርድህም መሰላል አይጠቀም። እንዲሁ ነው ፈጥፍጦ የሚጥልህ። ሚዛን የሚባል ነገር የለም፣ መሀል የሚባል ነገር የለም። ይሄ ያሁን የሰራው በጎ ስራ ያ የተደነቅባቸው ነገሮች አንድ ነገር አይወሰድልም። ሲያወጣህም እንዲህ ይሰቅልሃል፣ ሲያወርድህ ከእውቀት ውጭ ነው። ይህ ከስሜት የሚመነጭ ነው። በእርግጠኝነት አንድ አይሁድ ፈላሻ ዩቲዩብ ላይ ግባ እናንተ አንድ የአይሁድ ፈላሻ ቄስ
በአይሁድ እምነት ቄስ የሆነ ኢትዮጵያዊ ስለ እስልምና ስለ አይሁድና ስለ ክርስትና እምነት ሲያወራ ለእኛ ቅርቦቻችን ሙስሊሞች ናቸው ክርስቲያኖች ብሎ ክርስቲያንን እያወግዝና በጣም እያነወረ ነው የሚያስተምረው። እኔ ይህን ከፍቼ ላሳይ ይችላል። ርቀቱ እንደውም እኛ ሙስሊሞች ይቀርቡናል ነው የሚለው።